ከዛ ልክ 5 ወር ሲሞላኝ ዩቲዩብ ራሱ እኔን መክፈል ጀመረ ማለት ነው። ከዛ የመጀመሪያ ክፍያ የመጣ ማለት ነው። በ7 ወር ውስጥ የመጀመሪያ ክፍያ የመጣ ጠዋት ላይ 11 ሰዓት ላይ ተነስቼ ተመሳሳይ ሩቲን አፕሎድ ላደርግ ቻናሌ ውስጥ ገባ። ቻናሌ ሰላም ጤና ይስጥልኝ፣ እንዴት ናችሁ? ያው መግቢያው ላይ እንዳያችሁት ያ ምኞቴ ነው ምኞቴ ነው እዛ ጋር ያስቀመጥኩላችሁ። ግን ያው ቻናሉ አዲስ ነው። በዚህ ቪዲዮ ደግሞ ስለ ቻናሌ ያብራራላችኋለሁ። ከዚህ በፊት ስለነበረኝ ቻናል እንዴት እንደተዘጋ። ከዚህ በፊት በጣም ፌመስ ቻናል ነበረኝ፣ ግን ፌመስ አይባልም አክቹዋሊ፣ ግን ሰክሰስ ያደረገ ቻናል ነበረኝ። እሱ እንዴት ኢንዳፕ እንዳደረገ እንዴት እንደጀመረ በዚህ ቪዲዮችን እንቃኛለን። ለምን ይሄኛው ቻናል እንደተከፈተ፣ ስለዚህ ቻናል እዚህ ቻናል ላይ ምንድነው የሚሰራው የሚለውን ነገር እያንዳንዱ ዲቴል እየገባን እና አያገባችሁ አባካሉ እንደማያገባችሁ ግን ያው ለኔ ሞራል ስትሉ ታደምጡኛላችሁ ማለት ነው። ይሄ ቻናል ስሙ ሀበሻን ቨርስ ይባላል። ስሙን ለመመረጥከው ካላችሁ ያለው ነው ዩኒክ ስለሆነ ብዙ ምክንያት የለኝም። ስሙ የመረጥኩት ግን ዩኒክ ነው። ሰርች ሳደርግ ደግሞ የለም በታይት ቻናል ስሙ ዩኒክ ነው። ምክንያት ይሄ ነው። ዩቲዩብ ቻናላችን ላይ የምንሰራው ከዚህ በኋላ ማለት ነው የምንሰራው ሰም ሪያክሽን ቪዲዮዎችን እንሰራለን። ያስተምረናል፣ ያስቀናል የምንላቸው ቪዲዮዎች፣ ያሳቅቀናል የምንለው ቪዲዮ ሪያክት እናደርጋለን። በመቀጠል ደግሞ በሁለተኛ ፕሌሊስት የምንሰራው ቭሎጎች፣ በጣም አዝናኝ ቭሎጎችን እንሰራለን። አሁን እንደምናያቸው እንደተለመዱት አይነት ቭሎጎች አሉ። ሀሳቦች በጣም ዩኒክ ናቸው። እሱም ደግሞ ከዚህ በኋላ መታየት ይሆናል። ያው እንዳያመልጣችሁ ሰብስክራይብ እና የደውል ምልክቷን ማብራት እንዳትረሱ። ሰብስክራይብ አድርጉ። ሰብስክራይብ ጭቅጭቅ ይፈልጋል፣ ግን ሰብስክራይብ አድርጉ እና ደግሞ ያልተሞከሩ ነገሮችን የምንሞክርበት ቻናል በጣም ያልተሞከሩ አለ ምንድን ነው ብለን ማናስባቸው ነገሮች የምንሞክርበት ቻናል ነው። ብቻ ሰብስክራይብ አድርጉ፣ ይጠቅማችሁ። በመቀጠል የምናየው ከዚህ በፊት የነበረን ቻናል ማን ነው? ከዚህ በፊት የነበረኝ ቻናል ማን ነው? ምንድን ነው? ለምን ተዘጋ? እንዴት ተዘጋ? እንዴት ተከፈተ? ምን ያህል መስዋዕትነት ተከፈለበት የሚለውን እናያለን። ከዚህ ቀደም የነበረው ቻናሌ ከዛሬ 6-5 ዓመት አይ ቲንክ በፊት የነበረ ቻናል ነው። ስሙም ፈንዲሻ ቲዩብ ይባላል። እዛ ላይ ሪያክሽን ኦሚግል ላይ ከፈረንጆች ጋር ማዛግ፣ ባህላችንን ማስተዋወቅ፣ ሪያክሽኖች፣ ፈኒ አስተማሪ ቪዲዮዎችን ነበር የምንሰራበት። ወደ 13,000 ገደማ ሰብስክራይበሮች ነበሩት። ሄዶ ነበር ለማለት ብቻ። በዛም ጊዜ እንደዚህ አይነት ሰብስክራይበር ማስመሰል ማለት በጣም ከባድ ነው፣ አስቸጋሪ ነው። እንደዚህ አይነት ቦታ ለመድረስ ማለት በቃ ከዛ በኋላ ቀስ ብለን ማሳደግ ይችላል። ያን ያህል ሰብስክራይበሮች ነበሩት። ብቻ ሰጣ ገባ ውስጥ ሳንገባ ያን ያህል ሰብስክራይበሮች ነበሩት። Emotional damage. Emotional damage. እንዴት ወደዛ ገባን? ምን ነበር የምንሰራው? ምን ያህል መስዋዕትነት ከፍለንበታል የሚለውን ደግሞ አሁን ስታዩ ያው በጣም የሚያሳዝን ፓርት አለው፣ የሚያዝናናም ፓርት አለው። የፈለገው ማልቀስ ይችላል፣ የፈለገው መሳቅ ይችላል። ብቻ ግን እስካሁን ድረስ ቁጭ ብላችሁ እያያችሁኝ ከሆነ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉ። በቃ አዲስ ቻናል ነው፣ ሰፖርት አድርጉ። ምክንያቱም ያስተምራችኋል ብዬ አስባለሁ። አሁን ለምን እንደተዘጋብኝ ጥፋቴ ምን እንደነበረ ምናምን ስታስቡት ስነግራችሁ የምትማሩበት ይመስለኛል። ያው ድጋሚ ስህተቱንም ላለመስራት እናንተም ልትጀምሩ ካሰባችሁ ይረዳችኋል ብዬ አስባለሁ። ግን ደግሞ መጀመሪያ በቅድሚያ እዛ ቻናል ላይ ምንድን ነው የሰራ ነው የሚለውን ማየት መቻል አለብን። እንዴት ነው የሰራ ነው የሚለውን ማየት አለብን። በሰዓቱ ፋሚሊ ጋር ነበር የምኖረው እና ስራዬ ደግሞ ስፔር ፓርት ውስጥ እቃ መሸጥ ነበረ። ኮሌጅ ተማሪ ነበርኩኝ። ስፔር ፓርት ውስጥ የሲኖ ስፔር ፓርት ውስጥ እቃ መሸጥ ነበር እና ከዩቲዩብ ጋር ማስኬድ በጣም ለእኔ አስቸጋሪ ነበር። በሰዓቱ በጣም አስቸጋሪ ነበር። በጣም ውጥረት የነበረበት ጊዜ ነበር ለእኔ። 7 ወር ነው የሰራሁት እዛ ዩቲዩብ ቻናል ላይ 7 ወር ነው የሰራሁት። ግን 7 ዓመቱ ቀላል እንዳይመስላችሁ። 7 ዓመት በጣም አስቸጋሪ እና በጣም ብዙ መስዋዕትነት የተከፈለበት ጊዜ ነበረ። ያው ላይ መስል ይችላል። አንዳንድ ሰው 7 ቀን በጣም 7 ዓመት የሚሆንበት አለ። በጣም ብዙ አስቸጋሪ ነገሮች ሲያልፍ ማለት ነው። ለእኔ ደግሞ ያቺ 7 ወር በጣም አስቸጋሪ ነበረች። እንዴት ካላችሁኝ የሚገርማችሁ ነገር
ከእንቅልፌ ጠዋት 11 ሰዓት እነሳለሁ። የሰራሁትን ቪዲዮ አፕሎድ አስጀምራለሁ። አፕሎድ እስኪያልቅ ድረስ ራሴን አዘገጃጃለሁ ለስራ፣ ተጣጣባለሁ፣ ቁርሴን እበላለሁ፣ ምሳዬን እቋጥራለሁ ምናምን ነገር። አፍተር ዛት ወደ ስራ ገባለሁ። ስራ ደግሞ 2 ሰዓት ነው የምወጣው፣ ወደ ቤት የምመጣው 2 ሰዓት ላይ ነው። ከዛች ጠዋት ስራ ገብቼ እስከወጣበት ያለቻትን ሰዓት የስራው ውጥረት አለ። በዛ መሀል ደግሞ ሪያክት ማድረግባቸው ቪዲዮዎች ያስተምራሉ፣ ያስቃሉ ቪዲዮዎች ይሰበስባሉ። በዛ መሀል ማለት ነው። አክቹዋሊ የስፔር ፓርት ስራ ታውቁታላችሁ፣ የምትሰሩት ሰዎች ታውቁታላችሁ። ትንሽ ውጥረት አለው። በሰዓቱ ደግሞ የእኛ ሱቅ አዲስ ስለነበረ፣ የገባሁበት ሱቅ አዲስ ስለነበረ ትንሽ አስቸጋሪ ነው። ከስተመሮችን ለመሳብ መንቀሳቀስ ነበረብን። ገራዦች ጋር እየሄድኩ ማናገር ምናምን፣ እዛ አካባቢ እንዳለ እቃዎች የሚፈልጉ ከሆነ ብቻ ኢንተራክት መፍጠር ነበር እና ትንሽ ውጥረት ነበረው። ብቻ ውጥረት ነበረው። ከዛ በኋላ 2 ሰዓት ቤት እመለሳለሁ። የሰበሰብኳቸው ቪዲዮዎች ወደ ፒሲ እጭናለሁ። ሴታፕ አመቻችና ሪከርድ አስጀምራለሁ። እንሰራለን፣ እንስቃለን፣ ፈታ እንላለን ምናምን ነገር። ከዛ ሪከርዱ እንደጨረስን ትላንት የሰራሁትን ቪዲዮ ዛሬ ኤዲት አድርጋለሁ ማለት ነው። ዛሬ የቀረጽኩትን ቪዲዮ ነገ ነው ኤዲት ማለት ነው። እሱን አስቀምጠና ትላንት የቀረጽኩትን ቪዲዮ ኤዲት ማድረግ ጀምራለሁ። ኤዲት ላይ 3 ሰዓት 2 ሰዓት ማለት ነው ልንፈጅ እንችላለን። ለቪዲዮ ርዝመትና መስራት እንደፈለግነው ቪዲዮ ይለያያል። ብቻ እንደዛ እናደርጋለን። ወደ 6 ሰዓት አካባቢ ኤክስፖርት አስጀምሬ ቪዲዮ ኤክስፖርት ሲል አስጀምሬ ተኛለሁ ማለት ነው። ከዛ ተኛለሁ። ጠዋት ኤክስፖርት አድርጎ ይጨርሳል። እሱ ቪዲዮ አፕሎድ አስጀምሬ ይሄ ሩቲን ይቀጥላል። ይሄ ሩቲን ለ5 ወር በዚህ ሩቲን ውስጥ በዛ ላይ የማታ ተማሪ ነኝ ያስቡት። ማታ 2 ሰዓት የምገባው ለዛ ነው። 11 ሰዓት ከስራ እወጣለሁ። እስከ 2 ሰዓት ድረስ ክላስ አለ። ተማሪ ነኝ። አሳይመንት ምናምን ካለ ነው በቃ ከት አድርገነዋል። ይሄ በጣም አሳዛኝ ፓርት ነው። አሳዛኝ ሳይሆን ብማረው ደስ ይለኝ ነበር ትምህርቱ፣ ግን ደግሞ በቃ ስላልቻልኩኝ። ምክንያቱም ከልጅነቴ ጀምሮ ዩቲዩብ ላይ በተለይ ስፔሻሊ ዩቲዩብ ላይ በጣም ሰክሰስፉል መሆን እፈልጋለሁ። ሶሻል ሚዲያ ላይም እንዲሁ ኢንፍሉዌንሰር መሆን እፈልጋለሁ። ይሄ የኔ ምኞት ነው፣ ጎሌ የነበረ ነገር ነው፣ ህልሜም ነው። ማሳካውም ይመስለኛል። አሳካዋለሁ። ዋይናት ብቻ በዚህ መንገድ ቀጠለ። ቻናሌ እስከ 3 ወርና እስከ 4 ወር ጋይስ ምንም አይነት ፊድባክ አልነበረው። በቃ 100 ሰብስክራይበር ራሱ አይሞላም ይመስለኛል። ከ70 ወደ 100 እየሄደ ነው ሰብስክራይበሩ። ቪው 23 ምናምን በዛ ከተባለ 100 ምናምን ቪው የሚታየልኝ ማለት ነው። ላይክ ወፍ ምክንያቱም የምቀርጸው በስልኬ ነው። ብዙም ኳሊቲ የለውም ቪዲዮዬ እና ያንን ነገር ደግሞ አልተገነዘብኩም ነበር በሰዓቱ። በቃ ኳሊቲ ከሌለ ሀሳብህ አሪፍ ሊሆን ይችላል፣ አሪፍ ማድረግ አለብን። ሀሳብህ አሪፍ ካልሆነ ኳሊቲ አሪፍ ሊሆን ይገባል ብዬ አስባለሁ ዩቲዩብ ላይ ስንሰራ ማለት ነው። እና ያ ነገር ምንም ግንዛቤ የለኝም። ጀስት በቃ መስራት ነው የሰራ በሰዓቱ። ከዛ በኋላ ልክ 100 ሰብስክራይበር ስንገባ 3 ወርና 4 ወር ሲሞላኝ ይመስለኛል ሰብስክራይበር ወደ መሰብሰብ ነው በቃ ትኩረቴን ያደረኩት። እንዴት ካላችሁኝ ይሄ ሰብቱ ሰብ ምናምን በጣም ቻናል የሚጎዳ ነገር ነው። እንዳትሞክሩት። ጀማሪ ሆናችሁ አክቹዋሊ መክራችሁ ቻናላችሁን ዳርክ ነው የሚያደርገው። በቃ ሰብ ማለት ሰብስክራይብ አደርጋለሁ፣ ሰብስክራይብ አደርጋለሁ፣ ሰብስክራይብ አደርጋለሁ፣ ሰብስክራይብ አድርገኝ ነው ጨዋታው። ግን ያ በቃ በጣም ቻናል የሚገል ነገር ነው። እንዳትሞክሩት። ሰርታችሁ በራሳችሁ ስራ መታወቅን የመሰለ ነገር የለም። እና እንደዛ እያደረግኩኝ ነበር በሰራው ቻናሌ። ወደ ሰብስክራይብ ስብሰባ ገባው። ከዛ ሳስበው እሱም አላስኬደኝም። ከዛ ልክ 5 ወር ሲሞላኝ ዩቲዩብ ራሱ እኔን መክፈል ጀመረ ማለት ነው። ገንዘብ አይደለም፣ የልፋቴን ውጤት ማሳየት ጀመረ። ሰብስክራይበሮች መጨመር ጀመረ። 4 ወር እስከ 5 ወር ምንም አይነት ፊድባክ አላየሁም። ከዛ ልክ 5 ወር ላይ ግን የኔ ታይም ነበረች። ከዛ በኋላ እስከ 7 ወር ድረስ 14 ሺህ ፎሎወር ሰብስክራይበር በጣም ብሎ ነው። በቃ በቀን ማአት ሰብስክራይበር ነው ጆይን የሚያደርጉ ቻናል ላይ ደስ ይላል። በዛ ሲሆንላችሁ ደስ ይላል። ብቻ በ7 ወር ሞኔታይዜሽን ጀመረ። ከዛ የመጀመሪያ ክፍያ የመጣ ማለት ነው። በ7 ወር ውስጥ የመጀመሪያ ክፍያ የመጣ። ከዛ በኋላ በመጀመሪያ ክፍያ ያደረኩት ጋይስ በስልክ ነበር የምቀርጸው። ካሜራ ማለት ነው። ካሜራ ስላችሁ ዲጂታል ካሜራ ነው። ያን ያክል ብር አይደለም የመጣው። እንደዛ እንዳይመስላችሁ ደግሞ ይሄን ያህል ነው አላችሁ አማውንቱ። ግን መጣ። ካሜራ ገዛው፣ ዲጂታል ካሜራ ገዛው። ከዛ በኋላ በቃ ብቻ ስቱዲዮ ምናምን ማሳመር ጀመርኩ። ስቱዲዮ ባክግራውንድ ላይ ምናምን ስቱዲዮ ፏ ሻይን ያለ። ከዛ በኋላ በቃ ዩቲዩብ እንደዚህ ሰክሰስ
ሞን ሆነ ዩቲዩብ ላይ ነው ስራ የሚሆነው። ኦልሬዲ ጆርኒ ዩቲዩብ ይሄ ስራዬን ለቀቁ። Emotional damage በጣም በቃ ደሞስት የምጸጸትበትም ጊዜ እሱ ነው ብዬ አስባለሁ። ስራዬን ለቀቁ ማለት ነው። ኦልሬዲ ዩቲዩብ እየሰራልኝ ነው። ስለዚህ ምንም አልሰራም ስራ ብዬ ስራዬንም ትምህርቴንም አቁምኩ ማለት ነው። ባይዘይ ብሩ የተከፈለኝ ጊዜ ላይ ነው ደሞዜም የነበረው። ደሞዜም እዛ አካባቢ ነበረ። 7 ወር ላይ ሞኔታይዜሽን ጀምሮ ወደ ብቻ 7 ወደ 10 ወር 11 ወር በኋላ ገንዘብ እንጂ ነው የገባው ማለት ነው። ስራዬን አቆምኩላችሁ ማለት ነው። ስራዬን አቆምኩላችሁ። ዩቲዩብን ምናምን ስቱዲዮን አሳመርኩ ምናምን ካሜራ ገዛው ምናምን። ከዛ በቃ ዛሬ ሪከርድ አደርጋለሁ ብዬ ገባሁ። ሪከርድ አደረግን ቪዲዮችን ያዘጋጀነው ቪዲዮ እና የዛኔ ኦሜግል ነበር ለመተንሸን ሲሰራ የነበረውና ኦሜግል ገባን ምናምን አዛግን ምናምን ሪከርድ አደረግን ምናምን። በጣም አሪፍ ታይም ነበር አሳለፍን። አፍተር ዛት እሱን ኤዲት አደረግኩ ምናምን ነገር። ጠዋት ላይ 11 ሰዓት ላይ ተነስቼ ተመሳሳይ ሩቲን አፕሎድ ላደርግ ቻናሌ ውስጥ ገባ። ቻናሉ የለም። ቻናሉ የለም፣ ጠፍቷል። በቃ የለም፣ ባዶ ሆና ቤት ሲር በቃ የለም፣ ወፍ ዴድ ቻናሌ። ከዛ በኋላ ስለ ዩቲዩብ የሚያውቁ ሰዎች ምናምን በሰዓቱ ከኔ የተሻሉ ናቸው ብላችሁ ሰዎች ምናምን ጠየቁ። ምንድነው ምክንያቱ ዩቲዩብ እንደዚህ ያጠፋል ወይ ምናምን ትንሽ ኢንፎርሜሽኖችን ጋዘር ከሰበሰብኩኝ በኋላ ስረዳ የኔን ቻናል ያጠፋብኝ በምንድን ነው? ከዚህ በፊት ኮፒራይት ስትራይክ ነበረብኝ። 2 ቪዲዮዎች እንደዛ ተይዘውብኛል እና መልቲፕል ጋይድላይንስ ጥሰሃል ነው ያለኝ። ምንድን ነው ምናምን ብዬ ዲፕ ስገባ በሰዓቱ ለመጨረሻ ጊዜ የለቀቁት ቪዲዮ ምንድነው? አኒሜሽን ሙቪ ላይ አኒሜሽን ሙቪ በጣም ነው እና አይቼ እዛ ላይ ለህፃናቶች የማይሆን ነገር ወደ ግብረ ሰዶም፣ ሰዓቱ ደግሞ ስለ ግብረ ሰዶም በጣም የሚወራበት ሰዓት ነበረ እና ልጆችን ወደ ግብረ ሰዶም የሚመራ ነገር አየሁበት። አኒሜሽን ፊልም ነው። አኒሜሽን ዲዛይን የሚደረገው ኦልሬዲ ለህፃናት። ስለዚህ እንዴት ለህፃናቶች የሚሰራ ነገር ላይ እንደዚህ ይሆናል ብዬ በቃ እንደ ጀግና አጫቦታኝ ነው ብላችሁ በቃ መቀየር ነው ይመስል 10,000 ፎሎወር በቃ ኢትዮጵያ በቃ ቼንጅ ከዛ ነገር ማጸዳት ነው ይመስል ሰዓቱ። ቪዲዮ ሰራው እዛ ላይ ስግጥ ብዬ ቪዲዮ ሰራው። ከዛ ብቻ ያንን ቪዲዮ ስትራይክ አንደኛ የፊልሙን ክፍል ያቺን ያየውባትን ክፍል ቆርጬ አስገብቼዋለሁ። ሁለተኛ ነገር ደግሞ በጣም ነው ሄት ስፒች ያደረኩት። በጣም ነው የጠላቸው ይገባቸዋል ነው። ግን በሰዓቱ በቃ ዩቲዩብ ላይ ደግሞ ብዙ ሰው የሚቀበለው ነገር መቃወም አትችሉም። ስፔሻሊ እንደዚህ አይነት እንትኖችን መቃወም አትችሉም። ግን በሰዓቱ በደንብ ነበር ያወራሁት። አማርኛ ነው ያወራሁት። እንዴት እንዳገኘኝ አላውቅም። ሄት ስፒች እና ኮፒራይት ስትራይክ ምናምን ብሎ ሰጥቷል። ከዛ በኋላ ደግሞ ቅድም ያልኳቸው ነገር አለ ሰብቱ እሱ ነገር ወደ 1000 ምናምን የሚሆኑ ፎሎወሮቼ በዛ ነገር ያመጣዋቸው ሰብስክራይበሮቼ በዛ ነገር ያመጣዋቸው ናቸው እና ያም ነገር ይመስለኛል የጎዳኝ። ስለ ያ ሰው ሰብስክራይብ አድርጎ ቪዲዮን እስካላየ ድረስ ዝም ብለህ በራስህ እስካም አድርገህ በቃ ይሆናል አይደል? እስካሞችን ተጠቅመ ሰብስክራይበር የሰበሰብክ እንደሆነ ነው የሚያስቡት እና ያም ይመስለኛል ቻናሌን ገደለው ማለት ነው። ከዛ ዘጋው ብቻ ቻናሌን በጣም ያዘንኩበት ነበር። በቃ በሰዓቱ ከቤት አልወጣ ምናምን በጣም ዲፕሬሽን ውስጥ በቃ የሚያስጠላ ሆነ። ቤተሰብ ጋር ነው የምኖረው አክቹዋሊ ግን በቃ በጣም የሚያስጠላ በቃ ብሬክአፕ ላይ ያለ ሰው ታውቃለህ። በጣም ከሚወዳት ፍቅረኛው የተለያየ ሰው ያ ማለት ነው። የዛን ሰዓት ላይ በቃ ማልቀሱ ብቻ ነው የቀረ። አክሽን ያልቅሻል አይነገርም ብቻ በቃ ሃርት ብሬክ ታይም ነበር። ይዛ 3 ወር ምናምን አላገገምኩም። በጣም ያስጠላኝ። እንደውም እስካሁን ድረስ ኢቭን እንኳን ወደ ዩቲዩብ ወደ ሶሻል ሚዲያ መለሳለሁ ብዬ አላስብም። በጣም ብዙ ቻናሎችን ከፍቻለሁ ዩቲዩብ። ከዛ ግን ያው ወዲያው ነው ፊልም ያደረጉብኝ ሲል በቃ ዩኒፎርም ሆኜ አልሰራም፣ ኮንቲኒቲ አይኖረኝም፣ ዲሲፕሊን የለኝም ምናምን አቆምኩ። አሁን በቃ በዚህኛው ቻናሌ ያንን ነገር ተከትዬ ለመስራት አስቤያለሁ። ዩኒፎርም ሆኜ በቃ ዲሲፕሊን ሆኜ በሳምንት ቢያንስ አነሰ ከተባለ 2 በዛ ከተባለ 3 ቪዲዮዎችን ለመልቀቅ አስቤያለሁ ከስራዬ ጋር አጣጥሜ ማለት ነው።
ባይዘዌ ረስቼው ራሴን ልክ አላስተዋወቅኳችሁ። አሚር አህመዲን እባላለሁ። ቪዲዮ ኤዲተር እና ካሜራማን ነኝ። በተጨማሪ ደግሞ ዩቲዩብ ላይ ለመንቀሳቀስ እየሞከርኩ ያለው ኢንፍሉዌንሰር ነኝ ማለት ነው። መለበት ታይም ይመጣል መለበት ታይም ይመጣል። የሆነ ታይም ላይ ኢንፍሉዌንሰር ነኝ ምናምን ብዬ ስግጥ ብዬ የማወራበት ሰዓት ይመጣል ማለት ነው። ብቻ አሚር አህመዲን እባላለሁ። ቪዲዮ ኤዲተር እና ካሜራማን ነኝ። በተረፈ ደግሞ ዩቲዩበር። በቃ ዩቲዩብ ከጀመርኩ ኦልሬዲ ዩቲዩበር ነው የሚባለው። ብቻ ራሴን አስተዋወቅኳችሁ አይደል? ሻይ አላረኩም ካሜራ ላይ። ብቻ በዚህ ቻናል ላይ በቃ በጣም አሪፍ ስራዎችን እንሰራለሁ ብዬ አስባለሁ። ያኛው ቻናል የተዘጋበትን መንገድ ወይም ደግሞ የተዘጋበትን ምክንያት ተረድታችኋል ብዬ አስባለሁ። እና እናንተም ተጠንቀቁ ከእንደዚህ አይነት ነገር። መልቲፕል ጋይድላይንሶቹን አትጣሱ። አትጣሱ። ዩቲዩብ በጣም ሃርድ ፋዘር ነው። የሚገርፈው ፋዘር አለ አይደል? በጣም የሚማታው ፋዘር እሱ ነው። ያጨማልቃችኋል። እንደፈለጋችሁ የፈለጋችሁ ስራ መስራት ትችላላችሁ። በጣም ሃርድ የሆነ ፕላትፎርም ነው እና ተጠንቅቀን ሰክሰስፉል እንሆናለን ማለት ነው። ብቻ ይሄን ነው ልላችሁ ዛሬ የመጣሁት። ሀበሻን ቨርስ ሰብስክራይብ ማድረግ እንዳትረሱ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። እስካሁን ድረስ አብራችሁኝ ስለቆያችሁ በታላቅ አክብሮት ነው የማመሰግነው። ያው ልቅ ብዬ ነው የማመሰግነው። ሀበሻን ቨርስ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን ማብራት እንዳትረሱ። ምክንያቱም ከዚህ በኋላ እዚህ ቻናል ላይ የምታዩት ቪዲዮ ደግሞ ውስጥ አዝናኝ፣ አስተማሪና ያልተሞከሩ ነገሮችን የምንሞክርበት ቻናል ይሆናል ማለት ነው። ፒስ አውት።